ጥይት ተመቶ ደሙን እያዘራ የ51 ተሳፋሪዎችን ሕይወት የታደገው አሽከርካሪ አየለ እውነቱ ይባላል። በሙያው የህዝብ ማመላለሻ ሀገር አቋራጭ አውቶቡስ አሽከርካሪ ነው። ምድቡ ወደ ሆነው ወልዲያ ከተማ ለመሄድ ከሌሊቱ 10 ሰዓት ተኩል ከአዲስ አበባ ላምበረት ተነስቶ በጭፍራ በኩል ወደ ወልዲያ ጉዞ ጀመረ። ይሁን እንጂ ከረፋዱ 4 ሰዓት አካባቢ አፋር ገዋኔ አካባቢ ማንነታቸው ያልታወቁ የታጠቁ ኃይሎች ወይም ሽፍቶች አነጣጥረው የጥይት ሩምታ ወርደውበታል። በዚህ የጥይት ሩምታ ቀኝ እጁ ላይ ከባድና ግራ እጁ ላይ ቀላል ጉዳት ቢደርስበትም ህመሙን ችሎ ደሙን እያዘራ የሚያሽከረክረውን አውቶቡስ በብስለት ተቆጣጥሮ እንዳይወድቅ አድርጓል። አውቶቡስ ውስጥ የሚጓዙ 51 ተሳፋሪዎችንም ህይወት ታድጓል። ረዳቱም የሚፈሰውን ደም በጨርቅ አስሮ በአካባቢው ወደሚገኝ ሕክምና ቦታ እንዲደርስ አድርጎታል። ሹፌሩ አየለ አሁን ላይ ወደ አዲስ አበባ መጥቶ ሕክምና በመከታተል ላይ ይገኛል። ክብር በሞትና በህይወት መካከል በስንት ፈተና እያለፉ ህዝብንና ሀገርን ለሚያገለግሉ በየመንገዱ እየወደቁ እየሞቱ አካላቸውን እያጡ ነፍሳቸውን አደጋ ላይ ጥለው ለሙያቸው ለታመኑ ጀግና የሀገራችን አሽከርካሪዎች